የዓለም ስጋትና የኢራን የድል አዋጅ ዓለምን በአንገብጋቢ ጥያቄ ውስጥ የከተተውና ለ3 ሳምንታት የዘለቀው አስፈሪው ጦርነት መላውን የምድር ሚዛን በረገጠ መልኩ ወደማይገመት መደምደሚያ ተቃርቧል። ብዙዎች የማይታሰብ ነው ብለው የገመቱት የኢራን ወታደራዊ የበላይነት በትሩዝ ፕሮክሲ ዘመቻዎች አማካኝነት እውን ሆኖ ዛሬ ቴህራን የድል አክሊሏን ደፍታለች። የውጭ ጉዳይ ሚኒስትሯ አባስ አራክቺ ከጠላት ጋር ድርድር አንመሻም፣ በግልጽ አሸንፈነዋል፣ ድል አደባባይ ላይ እናከብራለን እንጂ ሲሉ የሰነዘሩት አስደንጋጭ ንግግር የዓለምን የፖለቲካ መድረክ በእሳት እያነደደው ይገኛል። ይህ መረጃ ከዋሽንግተን እስከ ቴል አቪቭ ያሉትን ሀገራትም ቅስም የሰበረ ከግምት ውጪ የሆነው የኢራን ኃይል የፈጠረው አዲስ የታሪክ ምዕራፍ ተደርጎ ተወስዷል። በሌላ በኩል በአሜሪካና በእስራኤል በኩል የሚሰማው ዜና እጅግ አሳዛኝና አስፈሪ ሆኗል። ታላቋ አሜሪካ አጋሮቿ ኢራንን መገዳደር ተስኗቸው የመካከለኛው ምስራቅ ይዞታቸውና የመተማመኛ መሰረታቸው ሙሉ በሙሉ ተንዷል እየተባለ ይገኛል። ፕሬዚዳንት ትራምፕ ሽንፈታቸውን በይፋ አምነው በርክ ይዟቸው ተንበርክከዋል። ትራምፕ የኔቶ አጋሮቻቸው የሆርሙዝ የባህር መስመርን ለመክፈት ካልተነጋገሩ የጥምረቱ ዕጣ ፈንታ በጣም መጥፎ እንደሚሆን የሰጡት ማስጠንቀቂያም የአሜሪካን ተስፋ መቁረጥ ቁልጭ አድርጎ ያሳያል ብለዋል የዘርፉ ምሁራን። አዲሱ የታሪክ ምዕራፍና የአሜሪካ ዘመን ማክተም ላለፉት 3 ዓመታት ዓለምን በስጋት ሲያንቀጠቅጥ የቆየውና የመጨረሻው ጦርነት ተብሎ የተፈራው ግጭት ባልተጠበቀ ሁኔታ የኢራን ወታደራዊ ኃይል የበላይነትን በማረጋገጥ ወደ አዲስ የታሪክ ምዕራፍ ተሸጋግሯል። የኢራን እስላማዊ ሪፐብሊክ በወሰደችው ተከታታይ የፕሮክሲስ እውነተኛ የቃል ኪዳን ስልጣዊ ጥቃቶች የአሜሪካና እስራኤል የጦር ግንባር ክፉኛ በመምታት የቀጠናውን የበላይነት ሙሉ በሙሉ ተቆጣጥራለች። ይህ ክስተትም የአሜሪካ ዘመን አከተመ የሚል ጥያቄን በዓለም አቀፍ ዲፕሎማቶች ዘንድ እያስነሳ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አራቂቺ በሰጡት መግለጫ ኢራን አሁን ባለችበት የድል ማማ ላይ ሆና ምንም አይነት የተኩስ አቁም ድርድር እንደማትሻ በይፋ አስታውቀዋል። አራቂቺ ሲናገሩ እኛ ጦርነት ፈልገን አይደለም፣ ነገር ግን ይህ ጦርነት ማለት ያለንበትን ጠላቶቻችንን ዳግመኛ ኢራንን የመንካት ሐሳብ እንኳን እንዳይመጣባቸው በሚያደርግ መልኩ ነው ብለዋል። ይህ ንግግራቸው ኢራን በወታደራዊ መስክ ያገኘችውን ፍጹም በራስ መተማመን የሚያሳይ ሲሆን ኢራን ባለፉት 20 ቀናት ውስጥ ስትራቴጂካዊ የሆኑ የአሜሪካ የጦር ሰፈሮችና የእስራኤል ቁልፍ የሆኑ የደህንነት ተቋማትን በሚሳኤልና በድሮን አረር በማውደም የምዕራባውያንን የማይበገር የመከላከያ ጋሻ አይረን ዶምን አፈራርሰዋለች ተብሏል። ሚኒስትሩ አክለውም ኢራን የሆርሙዝል ባህር ወሽመጥ ለጠላቶቿ ዝግ ማድረጓንና ይህ ውሳኔ እስከ ሙሉ ድል ቀን ድረስ እንደሚቀጥል አረጋግጠዋል። የምዕራባውያን ሚዲያዎች ዘገባና የትራምፕ ማስጠንቀቂያ። በሌላ በኩል ከዋሽንግተን የሚወጡ መረጃዎች የአሜሪካን ከፍተኛ መሸነፍና መቃጠል ያሳያሉም ተብሏል። የምዕራባውያን ሚዲያ የሆኑት CNN እና BBC እንደዘገቡትም ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የከፈተችው ጥቃት ከአሰበችው በላይ ዋጋ እያስከፈላትና እየተሸነፈች መሆኑን ለፋይናንሻል ታይምስ በተዘዋዋሪ አምነዋል። ትራምፕ የኔቶ አጋሮቻቸውን የሆርሙዝ ባህር መስመርን ለመጠበቅ ካልረዷቸው የኔቶ ዕጣ ፈንታ በጣም አስከፊ ይሆናል ሲሉ ማስጠንቀቂያ መስጠታቸው፣ ይህ ማስፈራሪያም በአውሮፓ አጋሮቻቸው ዘንድ ተቀባይነትን ለማግኘት ይልቅ ተቃውሞ ሲያስነሳባቸው ታይቷል። በተለይ የካናዳው ጠቅላይ ሚኒስትር ማርክ ካርኒ ሀገራቸው አሜሪካና እስራኤል በሚመሩት የውራ ጦርነት ውስጥ እንደማትሳተፍና ቀደም ሲልም እንዳልነበረችበት ገልጸዋል። የአሜሪካ ቀኝ እጅ በሚል የምትታወቀው የብሪታንያ ጠቅላይ ሚኒስትር ኬር ስታርመርም ሀገራቸው ኢራንን እንድትወጋ የቀረበላትን ጥሪ አለመቀበሏንና መርከቦቿን ለመላክ ፈቃደኛ አለመሆኗን ትራምፕ በብስጭት አጣጥለው ተናግረዋል። ይህ የአጋሮች መሸሽም አሜሪካን በዓለም መድረክ ብቸኛ ያደረጋት ሲሆን ትራምፕ ቻይናም ልትረዳን ይገባል ማለታቸው የአሜሪካን አቅም ማጣትና ተስፋ መቁረጥ በግልጽ ያሳየ ክስተት ሆኖ ተመዝግቧል ነው የሚባለው። የኢራን የተቃውሞ ዛቢያ ስትራቴጂ ስኬት። እንደ ወታደራዊ ተንታኞች ገለጻ አሜሪካና እስራኤል በኢራን ላይ ጥቃት የከፈቱት ጥቃት ከፍተኛ ዋጋ ያስከፈላቸው ሲሆን በአሁኑ ወቅትም ሁለቱም ሀገራት የሚጠቀሟቸው ተተኳሽ መሳሪያዎች እያለቁባቸው ይገኛል። ኢራን በሺዎች የሚቆጠሩ ርካሽ ግን ገዳይ የሆኑ ድሮኖችንና ሚሳይሎችን ስታዘንብ አሜሪካና እስራኤል እነዚህን ለመከላከል የሚያወጡት በቢሊየን የሚቆጠር ዶላር የሚሳይል ክምችታቸውን አሟጥቷል እየተባለም ይገኛል። በትይዩ ኢራን በአካባቢው ላይ ያኑ አጋሮቿን በማስተባበር ከሊባኖስ እስከ የመን ከኢራቅ እስከ ሶሪያ ያለውን ቀጠና በአንድ እዟ ስር አድርገዋለች ተብሏል። የሆርሙዝ የባህር መስመርን መቆለፏ ደግሞ የዓለምን ኢኮኖሚ የሙጥኝ እንድትይዝ አድርጓታል። ዛሬ ኢራን ድል አድራጊ ነኝ ስትል አሜሪካ ደግሞ አድኑኝ አድኑኝ እያለች ለዓለም ሮሮአን እያቀረበች ነው። ዛሬ ትላንት አይደለም።
የታሪክ መጋረጃ ተገላልጦ የከተናው የኃይል ሚዛን በማይመለስ መልኩ ወደ እስላማዊቷ ሪፐብሊክ ኢራን ያጋደለ ይመስላል። ላለፉት 10 ዓመታት በአካባቢው ላይ የነበረው የአሜሪካና እስራኤል ወታደራዊ ዲፕሎማሲያዊና ፖለቲካዊ የበላይነት ክፉኛ ተመትቶ ቴህራን የመቋቋም ግንባር ያለችውን አክሲስ ኦፍ ሬዚስታንስ ስትራቴጂዋን ድል ተቀናጅታለች። የእስራኤል ጥቃት በቴህራንና የአሜሪካ ተሳትፎ የዓለም ትኩረት በቴህራንና በቤይሩት ሰማይ ላይ ባረፈበት ወቅት እስራኤል ታሪክ የማይረሳውና እጅግ አስደንጋጭ የተባለውን የአየር ድብደባ በኢራን ዋና ከተማ ላይ ፈጽማለች። የእስራኤል የጦር ጄቶች የኢራን መንግስት የጀርባ አጥንት የሆኑ መሰረተ ልማቶችን ድምጥማጣቸውን እያጠፉ ሲሆኑ በማህራባድ አውሮፕላን ማረፊያም የሚገኘውን ከፍተኛውን መሪ አውሮፕላን መጋየቱ የውድመቱን ከፍተኝነት ያሳያል። በተመሳሳይ ቅጽበት በሊባኖስ ሰማይ ላይ የሚታየው የእሳት ነበልባልና በቤይሩት የሚገኙ የሄዝቦላህ የእዝ ማዕከላት መውደም እስራኤል የጀመረችውን ውሳኔ የምድር ዘመቻ ወደ ቀጠናዊና ሁሉን አቀፍ ጦርነት መቀየሩን አረጋግጧል። በቴል አቪቭና በመካከለኛው እስራኤል የሚሰማው የአደጋ ማስጠንቀቂያ ደውል የሰማዩን ውጊያ አስፈሪነት ይበልጥ አድርጎታል። በዚህ ጥቃቱም ክፉኛ የተቆጣችው ኢራን በመካከለኛው ምስራቅ ከፍተኛ ጥቃቶችን ሰንዝራለች። በባግዳድ የሚገኘው የአሜሪካ ኤምባሲም ታይቶ በማይታወቅ የድሮንና የሮኬት ናዳ እየተደበደበ ሲሆን ጥብቅ ጥበቃ የሚደረግለት የግሪን ዞን በሚሳይሎች እየተናወጠም ይገኛል። ቢያንስ አንድ ድሮን በኤምባሲው ግቢ ውስጥ ፈንድቶ ያስከተለው እሳትና በጂድሪያ ሰፈር የፈሰሰው ደም ግጭቱ ወደ ለየለት እልቂት መሸጋገሩን ያበስራል። የአብርሃም ስምምነት መክሸፍና የሶስተኛው የዓለም ጦርነት ስጋት የባሰ ብሎም ቀደም ሲል ሰላማዊ ተብላ የምትታወቀው የተባበሩት አረብ ኤሚሬትስ ዩኤኢ በኢራን የጥቃት ክንድ ውስጥ ወድቃለች። በዱባይና በፋይጀራ የሚገኙ የንግድ ማዕከማቻዎች በእሳት የጋዩ ሲሆን ለዓለም የንግድና የበረራ ማዕከል ለጊዜው ተዘግቶ በሺዎች የሚቆጠሩ መንገደኞች በድንጋጤና በጭንቀት ውስጥ ይገኛሉ ተብሏል። ይህ በሆርሙዝ ሰርጥ አቅራቢያ የሚገኘው የነዳጅ ማውጫ መመታት የዓለምን ኢኮኖሚ አንገት የሚቀነጥስ እርምጃ ተደርጎ ተወስዷል። የኢራን አብዮታዊ ዘብ ያስተላለፈው ባለ 6 ነጥብ መልእክት ደግሞ ጦርነቱን ወደ ሃይማኖታዊና ዓለም አቀፋዊ ግጭት እየቀየረው ነው የሚሉትን አላሳጡም። በኤክስና በመገናኛ ብዙሃን የሚሰራጨው ይህ ጥሪም በዓለም ዙሪያ ያሉ ሙስሊሞች ወገን እንዲለዩና በአሜሪካና በጽዮናዊ ወረራ ላይ እንዲነሱ የሚቀሰቅስ ሲሆን ይህም ጦርነት ከድንበር አልፎ ወደ እያንዳንዱ ቤት ሊገባ እንደሚችል የሚያመላክት አስፈሪ ምልክት ነው። የትናንቱ የአብርሃም ስምምነት አብርሃም አኮርድስ አቧራ የበላው ሲሆን እነዚህ ሀገራት ዛሬ የህልውና ዋስትና ፍለጋ አይናቸውን ወደ ቴህራን አዙረዋል ተብሏል። በምዕራባውያን ዋስትና ላይ እምነት ያጡት የባህረ ሰላጤው መንግስታትም ከኢራን ጋር እርቅ ለመፍጠርና በአዲሱ የኃይል አሰላለፍ ውስጥ ቦታ ለመያዝ እየታገሉ ነው። አሜሪካ ከቀጠናው ስትወጣም እነዚህ ሀገራት ወይ ከኢራን ጋር በሰላም አብሮ የመኖርን መንገድ ይመርጣሉ አሊያም በኢራን በሚመራው አዲስ የቀጠናው ስርዓት ውስጥ ተውጠው ይቀራሉ። የአሜሪካ ምላሽ ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋት የሚችል የመጨረሻው ጥይት እንደሚሆንም ይጠበቃል። ቸር ያሰማን።